የዛሬው መልእክትም ካለፈው ትንሽ የተያያዘና የቀጠለ ኢንፎርሜሽን ነው። ጉዳያችሁ በፍርድ ቤትም ሆነ ወይም ደግሞ በአሳይለም ኦፊስ ደረጃ ወይም ደግሞ ማንኛውንም አይነት ደረጃ ያለ በአይስ ወይም ደግሞ በኢሚግሬሽን ኦቶሪቲስ በፖሊስ የምትያዙ ከሆነ ምን ማድረግ እንዳለባችሁ፣ ስቴፑ ምን እንደሆነ፣ መቼ ምን እንደሚፈጠር፣ ከናንተ ምን እንደሚጠበቅና አካሄዱ ምን ያህል ጊዜ እንደሚፈጅ አንዳንድ ቤዚክ የሆነ ነገር ለማህበረሰቡ ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። እንግዲህ በቅርብ አንዳንድ ሰዎች ከኤርፖርት ላይ ከመንገድ ላይ በቅርብ አይደለም ላስት ይርም ቢሆን ይሄ ነገር በጣም በሰፊው እንትን እያለ ነው። አሁን በቴሌቪዥን ምናምን ላታዩ ትችላላችሁ፣ ግን የእስራቱ መጠን እየጨመረ ነው እንደምናየው ከሆነ። ስለዚህ አያድርስና ከደረሰባችሁ ወይም ደግሞ የምትታሰሩ ከሆነ ዘመዶች ወይም ጓደኛ የሚረዳችሁ ሰዎች ምን ማድረግ እንዳለበት ምን ኤክስፔክት እንደምታደርጉ እናንተም ምናልባት ከታሰራችሁ ምን መጠበቅ እንዳለባችሁ ጉዳያችሁ እንዴት ፕሮግረስ እንደሚያደርግ አንዳንድ ነገር ለማለት ነው። መጀመሪያ ያው አይስ ዲቴን ካደረጋችሁ በኋላ ቀጥታ ወደ እዛው አካባቢ ወደሚገኝ የዲቴንሽን ፋሲሊቲ ነው የሚወስዳችሁ፣ እዛው ማቆያ አካባቢ ማለት ነው። ለአንድ ቀን ለሁለት ቀን ምናልባት ለሶስት ቀን እዛው ያቆያችሁና ፔፐር ወርኮች አሉ። ዲፖርቴሽን ኦፊሰር አሳይን ያደርጉላችኋል። የተወሰነ ቀን ሁለት ቀን ሶስት ቀን የፔፐር ወርካቸውን ከሰሩ በኋላ የሚቀጥለው ስቴፕ ኤንቲኤ የሚባል ወይም ደግሞ የክሱን ወረቀት ያዘጋጁና ከዛ ቀጥሎ ወደሚፈልጉት የዲቴንሽን ፋሲሊቲ ያዛውሯቸዋል። ብዙ ጊዜ ሀፕን የሚያደርገውን ነው። አሁን ለምሳሌ እዚህ ሜሪላንድ ላይ የታሰሩ ሰዎች ከአንድ ቀን ከሁለት ቀን አዳር በኋላ ወደ ሚሲሲፒ ይወስዷቸዋል፣ ወይም ደግሞ ወደ ሉዊዚያና ይወስዷቸዋል፣ ወይም ደግሞ ወደ ኦሃዮ ይወስዷቸዋል። ኦኬ፣ ወደ ሌላ ቦታ ወይም ወደ ቴክሳስ ወይም ደግሞ ወደ ፍሎሪዳ የተወሰዱ ሰዎች ስላሉ ማለት ነው። እዛ ዲቴንሽን ፋሲሊቲ ከገቡ በኋላ መንግስት ምንድነው የሚያደርገው? ይሄ ሰውዬ አድራሻው እዚህ አካባቢ ነበረ፣ ግን አሁን ፍሎሪዳ ነው ያለው ወይም ደግሞ አሁን ቴክሳስ ነው ያለው። ስለዚህ ጉዳዩ ወደ ቴክሳስ ይዛወር ብለው ወረቀት ያስገባሉ። I-830 የሚባል ይሄንን መንግስት ነው የሚያስገባው እናንተ እስር ቤት እያላችሁ ማለት ነው። ከዛ ከተወሰነ ጊዜ በኋላ ያላችሁበት ስቴት ፍርድ ቤት ኢሚግሬሽን ኮርት DHS ያንን የክሱን ወረቀት ያቀርብና ፍርድ ቤት ትቀርባላችሁ። በምን ያህል ጊዜ በታሰራችሁ? ምናልባት በሳምንት 15 ቀን ምናልባት በ3 ሳምንት ከወር ግን አይበልጥም። ብዙ ጊዜ አሁን እንደምናየው ከሆነ ከአንድ ወር በላይ አያቆይም DHS። ወዲያው ነው ኢሚዲየትሊ ቶሎ የክሱን ወረቀት ፍርድ ቤት ያስገባና ለማስተር ሂሪንግ ትቀርባላችሁ ማለት ነው። ማስተር ሂሪንግ ዳኛው ፊት ትቀርባላችሁ ከጠበቃችሁ ጋር ኦብቪየስሊ። የእምነት ክህደት ቃል ከሰጣችሁ በኋላ ዳኛው የሪሊፉን አፕሊኬሽን I-589 ወይም ደግሞ I-485 ሪሊፍ አለን የምትሉትን አፕሊኬሽን አስገቡ ይባልና ቀን ይሰጣል። ሳምንት 15 ቀን እንደዚህ። ከዛ በኋላ ያንን ካስገባችሁ በኋላ ግን ክርክሩ የሚደረግበት የመጨረሻ ቀን ሴት ይደረጋል። ያም ቢሆን ሩቅ አይደለም። ያው እስር ቤት ስለሚሆን አብዛኛው ሰው በጣም ፍረስትሬቲንግ ነው። የእስር ቤቱ ህይወት እጅግ በጣም ከባድ ነው። ልጆቹ ታስረው አያውቁም። ለመጀመሪያ ጊዜ ነው እስር ቤት የገቡት። የሚያዩት ነገር በጣም አስቀያሚ ነገር ነው እና ያው ብዙ ይከብዳቸዋል። ግን ሆኖም ግን አይስ ምናልባት 2 ወር ማክሲመም 3 ወር ቢቆይ ነው የመጨረሻውን ሂሪንግ እስኪደረግ ድረስ ማለት ነው። እስከዛ ጊዜ ድረስ ግን ዶክመንቶች ዘመዶች ቶሎ ተባብራችሁ ከጠበቆቻቸው ጋር ሁኔታውን አዘጋጅታችሁ ዶክመንቱ ቀርቦ ያ ሰው ከ2 እና ከ3 ወር በኋላ ፍርድ ቤት ይቀርባል፣ ይከራከራል። እዛው እስር ቤት ሆኖ ማለት ነው። ካሸነፈ ይለቀቃል፣ ካላሸነፈ ደግሞ ያው እዛው ዲቴይንድ ይሆናል፣ ወይም ደግሞ ሪሙቫል ኦርደር ዳኛው እንትን ካለበት ይግባኝ ይላል። እዛው እስር ቤት ሆኖ ማለት ነው። ትንሽ ከባድ ነው። ምንድነው ቤተሰብ ወይም ዘመድ ማድረግ ያለበት ምንድነው የተባለ እንደሆነ ከታሰረ በኋላ የት እንዳለ ከታወቀ በኋላ ቶሎ ብሎ አንደኛ ሞሽን ቱ ስቴይ የሚባል ነገር አለ። ከዚህ ስቴት አትውሰዱብን ነው፣ ፌደራል ኮርት ነው ያንን ግን እና የተለያዩ ስቴቶች የተለያዩ ፍርድ ቤቶች ናቸው ያሉት፣ የተለያየ ፌደራል ኮርት ነው። ስለዚህ ቶሎ ብላችሁ ከዛ አካባቢ እንዳይሄድ እዚሁ ይሁን የሚል ሞሽን ማስገባት ይቻላል፣ ፔቲሽን ማስገባት ይቻላል። ያ ካልሆነ ደግሞ ከ2 ከ3 ቀን በኋላ ኢሚዲየትሊ ሙቭ አድርገውት ከሆነ ያንን ሰው ወደ ሌላ እስር ቤት ወስደውት ከሆነ ደግሞ የቦንድ ራይቱን ለማስጠበቅ አንዳንድ ነገር ማድረግ ይቻላል። የቦንድ ራይት ማለት ምንድነው? ታስሬ ያለው ያለ ምክንያት ነው የታሰርኩት፣ ወንጀል አልሰራሁም፣ ፍላይት ሪስክ አይደለሁም፣ የትም አልሄድም፣ ይኸው እስካሁን ድረስ ዓመትም 2ም 3ም ዓመት አሜሪካን ሀገር ነው ያለሁት፣ አንድ አድራሻ ነው ያለኝ፣ እየሰራሁ ነው፣ የሰራሁት ጥፋትና ወንጀልም የለም። ስለዚህ መንግስት ከሚያስረኝ በቦንድ ይሄን ያህል ብር እከፍላለሁ ወይም ደግሞ በራሴ ተያዥነት መንግስት ሊለቀኝ ይገባል፣ ውጪ ሆኜ ጉዳይ ልከታተል ነው የቦንድ ራይት። አንዳንድ ዳኞች ይፈቅዳሉ፣ አንዳንድ ዳኞች አይፈቅዱም። ኢን ዘ ሚን ታይም ቦንድ እየጠየቃችሁም ካለ ደግሞ ሌላ ደግሞ መብታችሁን የምታስከብሩበት መንገድ አለ። ሄቢየስ ኮርፐስ የሚባል ሄቢየስ ኮርፐስ ማለት የመንግስት ነው በርደኑ መጥቶ በዚህ ምክንያት ነው ያሰርነው እንዲያስብል ማለት ነው። ለፍርድ ቤት ፌደራል ኮርት አሁንም ትከሳላችሁ። መንግስት መጥቶ በዚህ ምክንያት ነው የታሰረው፣ ስለዚህ ከእስር ቤት መፈታት የለበትም፣ እዚሁ ሆኖ ነው ጉዳዩን መከታተል ያለበት ብሎ ማስረጃ ማቅረብ አለበት መንግስት። ያ ካልሆነ ግን ፍርድ ቤቱን የማያሳምን ከሆነ ግን በ24 ሰዓት ውስጥ ዳኛው ሊፈርድና ከእስር ቤት ልትወጡ ትችላላችሁ። ይሄ የሄቢየስ ራይት
ነው ሄቤስ ኮርፐስ ማለት ነው። የቦን ራይት አለ፣ የሄቤስ ኮርፐስ ራይት አለ። እነዚህን ሁለቱን ሰዎቹ ታስረው እያለ ጉዳያቸው ለማስተርና ለኢንዲቪጁዋል ተቀጥሮ እያለ ማስኬድ ይቻላል። እነዚህ ሁለቱ ነገሮች የማይሆኑ ከሆነ ግን ያ ሰው የፍርድ ቤቱን ቀን ከተሰጠው በኋላ ለዛ ዝግጅት አድርጎ ተከራክሮ ጉዳዩን ለማሸነፍ ጥረት ማድረግ አለበት። ይሄ ሁሉ ሲሆን ግን ከባለሙያዎቻችሁ ጋር በቅርብ መነጋገር አለባችሁ። እንግዲህ ሁኔታው ከበድ ካለ አትሊስት ምን ኤክስፔክት ማድረግ እንዳለባችሁና አካሄዱ ምን አይነት እንደሆነ ካወቃችሁ የሚጠቅም መረጃ ነው ብዬ ነው ለማህበረሰቡ ማጋራ። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።